አንድ ያጤጥሽ እስከዛሬ አንቺ የምትይው ነገር የሰማው ነው አይደል? እየተገበርኩም ነው። ስለዚህ የኔም ደግሞ ሀሳብ ስሚ ኢፋ ማለት እኔ በቃ እስከዛሬ እየተደማመጥንና ይሄን ነገር አድርግስቲኝ አደርጋለሁ ይሄን ነገር አድርግስቲሽ ታደርጋለሽ ምናምን ነገር ስለዚህ ተግባብተን ነው እስካሁን የቆየ ነው። ስለዚህ አሁንም ቢሆን በቃ አብርሃም መምጣት አለበት። ኢፋ ልክ ከሆነ እኔ ያንተን ሀሳብ ትክክል አይደለም ሳል ልልፈልግ አይደለም ወይም ደግሞ አንተ ልክ ሳትሆን ቀርታ አይደለም፣ ግን ደግሞ እያየህ ነው ጭራሽ በቃ ቤተሰብ ጋር እንዳይሄድ ከለከልሽ በሚል ሌላ ነገር ነው እየተፈጠረብን ያለው። አንተ እንኳን ይሄን ነገር አስበ ጥሩ ነገር ለመፍጠር በመታደርገው ንክ ማይሆን ስም ነው እየተሰጠ ያለው። ማይሆን ነገር ነው ጭራሽ እየታሰበብህ ያለው አንተም ላይ ገባ። ስለዚህ አንተም የማይሆን ስም ከሚሰጥ ያንተን ንጹህነት በዚህ ልክ የሚያገድፉት ከሆነ እህትም ወንድምህም ካልተረዱ አንተ ለወንድም እንደምታስብ ካልገባቸው ካላዩ ሄደው የሚያደርጉትን ነገር ያድርጉና ይዩና ከዛ ከኛም ላይ በቃ ከራሳችን ላይ ይወርዳሉ ይፋቱናል ብዬ አስባለሁ። ያንን በማሰብ ነው እኔም ይሄንን ነገር የተስማማሁት እንጂ ሄጄ ነበር እውነት ለመናገር ለምን እንደዚህ ታደርጋላችሁ ምናምን ለማለት ሞክሬ ነበር፣ ለማውራት ሞክሬ ነበር። ግን ደግሞ አይሆንም ባልኩኝ ቁጥር አታደርጉትም ምናምን ብዬ በተከራከርኩኝ ቁጥር የኔ ስም መጥፎ እንደሆነና በቃ እኔ ክፉ እንደሆንኩኝ አድርገን እንድታይ ያደረጉ መጡ። ጭራሽ አንተም እንደዛ አይነት ሰው እንደሆንክ እንዲታሰብ አደረጉ። እህትም ወንድምህም ይቅርታ አድርግልኝ እንደዚህ ሰው አይ ያው ምንም ችግር የለውም። የፈለገውን ሰው ማለት ነው ሩቲ የፈለገውን ሰው የፈለገው ነገር ይበል። ግዳው በዚህ ሰዓት እኔ አብርሃም ካንቺ ጋር ሊሆን ብቻ ነው ፍላጎቴ። ኩቻላ አዩ እስቲ ተባበረኝ በቃ እኔ እኮ እረዳሃለሁ። ለምን ከፈለጋችሁ ለምናችሁ እረዳሃለሁ። በቃ እንረዳሃለን እኮ ያለው ነገር መግባባት ምን ይችላል ሰዎች እኮ በቃ አብርሃም ደግሞ መምጣት አለበት። ቤቱ ነው ይሄ የሱ ቤት ነው፣ መቀመጥ አለበት እዚሁ። ማንንም ሰው መጥቶ የሚያይ ከፈለገ እዚሁ ቤቱ ላይ መጥቶ ይይ አለቀ። ስለዚህ እዛም ደግሞ ጭንቀት ነው ገብቶሻል አይደል? እናቴ ጋርም አባቴ ጋርም ሄደ ጭንቀት ነው። በቃ ምንም መፍትሄ ይመጣለት ነገር የለም። ገብቶሃል አይደል? ሌላ ነገር መቆስቆስ ሊሆን ሌላ ነገር መቆስቆስ ነው። እዛ ገብቶሃል ነገሮችን ማጋጨት ሊሆን ይችላል። የተኛ ሰው መቆስቆስ ነው። ገብቶሻል? እኔ አሁን ላይ ኤፍሬምንም ልረዳ ስሞክረው እዛ ከሄዱ እሱን የሚያውቀው ነገር ስላለ ነው። እዛ ሌላ ረብሻ ሌላ ሁካታ ከሚነሳ ያለው ነገር ያ ነገር ነው። ልጁ እነሱ ምንድነው እያደረጉ ያሉት? እንደ ታማሚ ነው እዛው ትይዱ ያሉት። እዚህ ሩታ ጎርታው ምናምን ከዛ እዛ እንዲሄዶ በቃ የሆነ ነገር ሊፈጠር ገብቷል። ሩታ የሆነ ነገር ጥቃት አደርሳበት ምናምን የሆነ ነገር እንትን ብለው አይምሮን የሆነ ነገር አድርገው እዛ ሄዶ ደግሞ የሆነ ነገር ሰው የኝ እንደዚህ የሆነ ገብቷል። ይሄ ልጅ ደግሞ ሌላ ነገር ውታጀራ መቆየት የለበትም። ሩታ ይሄ ሁሉ ነገር እያደረጉ ያሉት ለአንቺ ብዬ ነው። ስለዚህ አብርሃም ውታጀራ መቆየት የለበትም። ለጋሽን የሚሆን ለእናቴም ቢሆን ጭንቀት ነው እንጂ ምንም ለነሱ መፍትሄ አይሰጣቸውም። ገብቶሻል አይደል? የበለጠ ጭንቀት ነው። ስለዚህ እኛ ራሳችን እንወጣው ልጁን አንጥተን ከሁለት የተሻለ ልክ ነው። ግን ደግሞ ይኸውልህ አሁን ሄደን እኛ የሆነ ነገር ለማድረግ ብንሞክር እዛ ጋር ደግሞ ነጋሽም እና አብዬም በጣም ነው የሚያስኑብን። ገብቷል አይደል? ምክንያቱም ኦልሬዲ አሁን ሄዷል። የተናገሩትን ነገር ምንም ማወቅ አንችልም። ምን እንዳሏቸው እኛ ማወቅ አንችልም። ገብቷል? እዛ በጣም ብዙ ነገር ነው እየተፈጠረ ያለው ብዬ አስባለሁ። ብዙ ነገር ሊያወራቸው ይችላል። ይሄኔ ማይንዳቸውን በጣም ብዙ ነገር አውርተው ሞልተዋቸው ሊሆን ይችላል አይደለም? ግልጽ እኮ ነው። አዎ። ከዛኛ ደግሞ ስንሄድ ይሄ ነገር ልክ ነው እንዴ ብለው እንዲቀበሉና የሆነ ነገር ተፈጥሯል፣ ይሄው ሊረብሹ መጡ፣ ይሄው ከእናንተ ጋር ከእናት ከአባቱ ጋር እንዲሆን አይፈልግም የሚለውን ሀሳብ አስበው በቃ ሌላ ነገር እንዲገመት ያደርጋሉ ብዬ አስቤ ነው። አሁን በቃ ይቅር የሚያደርጉትን ያድርጉና ብቻ በቃ ምንም ይፈጠር ምንም እኛ ልክ እንደሆነን ያያሉ ብዬ ስላሰብኩኝ ነው ዝም ያልኩት እንጂ እኮ ሩታዬ ዝም ማለት የለብሽም። በዚህ ሰዓት ዝም ካልሽ አንቺ ነሽ ጥፋተኛው ወጥቶኝ ሩታ ይኸውልሽ እኛ ምንም ባላደረግነው አንቺ ምንም ባላደረግሽው ነገር ሰዎችም እንዲጠሉሽ የሆነ ሰውም ቤተሰብም እንዲጠላሽ ጋሺ የሚሆን እናቴም እንዲጠሉሽ አልፈልግም። ከብቶሻል። ምክንያቱም ለአብርሃም ምንም ነገር ያደረግሽው ነገር የለም። ስለዚህ ይሄ ነገር ደግሞ እየተደረገ ያለው አንቺ እንድትጠይ ነው አይደዩ ገብቷል አይደል? አንተ ተዚህ ይሄ ነገር ደግሞ ማነው እኛ መፍታት ያለበት ብዙ ነገሮች እየተደረጉ እናውቃለን። ያን ነገር ደግሞ ማስተካከል የምንችለው ደግሞ ያን ነገር አብርሃምም ቢሆን አጠገባችን አድርገን ገብቶሻል ነገሩ መጋፈጥ ነው ያለብን። ሩታዬ ገብቶሻል። አሁን ደግሞ በአንቺ ሳይድ ደግሞ ነገሩን ስመለከተው እዛ መሄዳችን ሌላ ረብሻ ሌላ ውካታ የሆነ እውነትም ትክክለኛ ይሄ ነገር ተፈጥሯልና ማምጣት አለበት። ይሄ ነገር ደግሞ በእኛ ከሚሆን ደግሞ ወይ ሌላ የተለየ ነገር መፍጠር ካለብን ደግሞ ላስረዳ። እኛ አሁን ሄድን ማለት ነው ጭራሽ ከእናት ከአባቱ ቤት ልታወጡት መጣችሁ የሚል ነው አቀባበል ነው የሚያደርጉልን። ገና እህቱም ወንድሙ እውነቱን ስነግርህ
እንደዛ አይነት ነገር ነው የሚፈጠረው። ከዛ ይሄንን ነገር ኦልሬዲ የሆነ የሰሙት ነገር ይኖራል፣ የተወራ ነገር ይኖራል። እኛም በመጥፎ ምናምን እና ብዬ ሌላ ነገር ተነግሯቸው ይችላል፣ ነጋሽን ተነግሯቸው ሊሆን ይችላል። ይሄንን ድርጊት ደግሞ ስንደርብበት ትክክል እንደሆኑ ነው የሚያስቡት። እነ ቡዜ ልክ ናቸው፣ በቃ እናንተ ጥፋት አለባችሁ፣ ይሄን ልጅ ጎርታችሁታል፣ ልክ እንዳይሆን በቃ ስተሰርታችኋል ብለው ይደመድማሉ። እኔ ደግሞ ይሄ ነገር እንዲታሰብ አልፈልግም። ምን ያህል ጋሼ እንደሚወደኝ አውቃለሁ። የሆነ ነገር ተፈጠረ ሲባል እነሱ ጋር ሳይሆን እኔ ጋር ነው የሚደውለው። ስለዚህ ይሄን ነገር ደግሞ ማጣት አልፈልግም። እነሱ በዚህ ልክ ሞልተዋቸው የሆነውን ቀበጣጥረው ነግሯቸው ሄጄ አብርሃምን አምጡ ምናምን በምልበት ሰዓት ከኔ ጋር ሲሆን አትወዱም በቃ ነጠላችሁ ምናምን በምልበት ሰዓት የመጣው እናት አባቱ ቤት ነው። ስለዚህ አንቺ ነሽ ልክ አይሆንሽ በሚል ሌላ ደግሞ ስም ይሰጠናል። እኔ ስጋት ይኖሩ ማለት ነው። አሁን የምታወሪው ነገር እኔ ይሻል የኔ ሀሳብ ይሻል። ምክንያቱም ማለት ነው ካሊች ነገሩ ይብሳል ነው። አብርሃም ካልመጣ ነገሩ ይብሳል ነው። እኔ እውነቱ ትነግርሽ ተመልሶ ሁላ ወደዚህ ቤት ይመጣ አይመስለኝም። እየነገርኩ ነው። አብርሃም እዛ ከቆየ ተመልሶ ሁላ ወደዚህ ቤት አይመጣም። ምክንያቱም ብዙ ነገር ይባላል፣ ብዙ ነገር ይደረጋል፣ አይምሮ ላይ ብዙ ነገር የሚጭኑበት። ስለዚህ ቡዜ ደግሞ ከአንድም ሁለቴም እያየኋት ነው ከሄርሜላ ጋር እጅና ጓንት ሆናለች። ገብቶሃል? ከዚህ በፊት ሄርሜላ ቤት ሄጄ በድንገት ነው ሳይመጣችሁ። ስለዚህ ይሄ ነገር አያደርጉም ብዬ ደግሞ ለእነሱ ልከራከር አልችልም። ያደርጉታል። ስለዚህ ማለት ነው አንድ ነገር ነው ማድረግ ያለብን። አብርሃም ወረዲ ከእጃችን ወጥቷል፣ መልሰን ወደ እጃችን ማስገባት አለብን። ይሄ ነው ትክክለኛ ከሆነ አንተ ሀሳብ ሄደን አሁን እዛ ይኸውልህ ነገራቶችን አብርሃምንም አውርተን በስልክም ሆነ በምንም ያለውን ነገር መጀመሪያ ማሳመን መቻል የለብን። እዛ ነን ግን ዝም ብለን ከዚህ ተነስተን ሄደን አብርሃም ማምጣት አለብን ብለን ከእናትና ከአባቱ ቤት እንዴት አድርገን ነው ስበን ረብሻን እሱ ፍላጎቱ ካልሆነ የሆነ ነገር እዛ ሞልተውት አይምሮ እንትን ካሉት ስበን ማምጣት አንችልም። ያን ነገር መጀመሪያ ሴታፑን እዚህ አስተካክለን ነው መሄድ ያለብን። አሁን ተነስተን ብንሄድ እዛ ምን ለውጥ ታመጣለህ? ሄደህ ጋሽዬን ማስደበር ነው አስበዋል። እሱ ደግሞ እንዲያዝንብን አንፈልግም ሁላችንም አይደለ? ስለዚህ ይሄንን ነገር ደግሞ ማድረግ የምንችለው እሺ አትሊስት ነገሮችን ተረጋግተን አስበንበት ወደሆነ ውሳኔ መድረስ ተረጋግተን ባሰብን ቁጥር እኮ ጊዜ እየሄደ ነው። ገብቶሻል? እነዚህ ልጆች አሁን ከሄዱ አንድ ቀን ሆናቸዋል። ገብቶሻል? አንድ ቀን ሆኗቸዋል። ስለዚህ ባደረ ቁጥር ደግሞ ልጁ የሆነ ነገር መፈጠሩ አይቀርም። ገብቶሻል? አሁን ራሱ የሆነ ነገር ሊፈጠር ይችላል። ፈጣሪ ነው የሚያውቀው እሱም። ስለዚህ እኛ ልጁ እዛ በቆየ ቁጥር ሌላ ነገር ነው የሚፈጠረው፣ ሌላ ችግር ነው የሚፈጠረው። ወደ ነው ነገር ገብቷል። እኔ ክፉ እንደሆንኩኝ ተደርጌ እንድሳል ከዛ እዛች ጋር ደግሞ ከሄርሜላ ጋር የሆነ ነገር እየተመካከሩ እሷ ጥሩ ሴት መስላ እንድትታይ እኔ በጣም መጥፎ ሴት ሆኜ እንድታይ ነው ሁሉም ሴራ እየተደረገ ያለው። ግልጽና ግልጽ ነው። ለማንኛውም እዛ ሄዶ አብርሃም አንቺ የሆነ እዚህ በጣም መጥፎ ነገር በደል እየደረሰበት እንደሆነ እየተጎዳ እንደሆነ ለማንጸባረቅ አይደለም ወደ ፋሚሊ ተመለሰው። ደግሞ እኮ እኔ ግራ የሚገባኝ ነገር ደህና ነኝ እያላቸው ጤነኛ ነኝ እያላቸው ሐኪም ቤት ወሰዱት፣ ጸሎት ቦታ ወሰዱት፣ የሁሉ ቦታ ወስደውት ልጁን ጋሺ ጋር የሚሄዱ ምን ጥቅም አለው? ከየት ሊያመጡት ነው? የሌለበትን ይሄ ልጅ ያልታመመ ምን አሉነ ወስደነዋል አሉ ማለት እኔም ጠየኳቸው። ወሰዳችሁት? እሺ እንወስዳለን ያላችሁበት ቦታ ሁሉ ወሰዳችሁት? አዎ ወስደናል። እሺ ምን አገኛችሁ እናንተ? ሲጀመር ምን እንዳስነካችሁት አናውቅም። ግራ እኮ ነው የሚያጋቡን ዝም ብሎ በገገማ እያወሩ እንዴ። እነሱስ ምን ያስነክተውት ነው ታዲያ እንደዛ ሲሆን የነበረው ከዚህ በፊት? ይሄንን ስንል እንደዛ ማሰብ ነበርብን። እሺ በይኝና እንሂድ በቃ እኔ ብንሄድ ባይነኝ እግዚአብሔር የምሬን ነው። በቃ እንሂድና ልጁን ካለበት ቦታ ይዘው እንምጣ። ሌላ ብጥብጥ ነው። እሺ እንረጋጋና ቢያንስ አላምንም። አትሊስት ወይ ቁጭ ብለን ተረጋግተን እናስብና ምንም ቁጭ ብለው ነገር የለም። ሩጣይ በቃ እኔ በጣም ተናድጄ ነው የወጣሁት። እግዚአብሔርን ስትፈቅጂ በቃ ፈቅደሽላቸው ከቡዜ ቤት ስትወጪ በጣም የተናደድኩት እኔ በእውነቷ በሆን ኖሮ የዛ ቀርም ስላባረራችሁ ነው እኔና ዳኒን ስላባረራችሁ በቃ ሩታዬ አንቺ ትወጪዋለሽ በአንቺ ተማምኜ ነው ቦታውን የለቀቱ ገብቶሻል። አንቺ ግን እነሱ አሸንፈውሽ ይዘውት ሄዱ። ኖ እንደዛ ነው በቃ ኖ እንደዛ መሸነፍ ምናምን አይደለም። ኤፋ ግን ደግሞ ቆመ ብዬ ነገሮችን ሳስብ እዛች ጋር ኦልሬዲ ሰምተዋል ሊመጣ እንደሆነ በቃ እንመጣለን ምናምን ብለው ነግሯቸዋል። ከዛ ሩታ ከለከለች መባሉን ሲሰሙ ደግሞ ምንድነው ይታሰብ ለእነሱ ቀስ ብለን እኮ ማስረዳት ይቻላል። ለጋሼም ሆነ ለእናቴም ቀስ ብለን ማስረዳት እንችል ነበር። ገብቶሻል። አሁን ግን ነገራቶች ሁሉ ሊበላሹብን ሩታ። ስለዚህ እኛ መቅደም ነው ያለብን። በየትኛውም መንገድ እዩ ማንም ሰው ሳይቀድመን እኛ መቅደም ነው ያለብን። ገብቷል። በተቀደምን ቁጥር የሆነ ነገር መበላሸቱ አይቀርም። እየተበላሸ ነው። አሁንም እኮ በቃ ነገሩ አሁን ሄርሜላ እዛች ጋር በጣም መልካም፣ በጣም አሳቢ፣ በጣም ብዙ ነገሮችን ለሱ አድራጊ፣ ሩታ ደግሞ እዚች ጋር ብዙ ነገሮችን እሱን ጎጂ ምናምን እንድትሳል ብዙ ነገር እንትን እየተባለ ነው። ገብቷል። ይህን ነገር ደግሞ በዚህ ልክ ደግሞ መሄድ ደግሞ ይከብዳል። ገባ
እና አንተ ደግሞ እንዳልከው ደግሞ በዚህ ሰዓት ሄደን እዛ ደግሞ ረብሻ ፈጥረን አብርሃምን እናምጣምን ብዙ ነገር ነው የሚበላሽብን። ይሄ መንገድም ልክ አይደለም ነው እያልኩ ያለሁት። ሜቢ ይሄንን ነገር አስበክ ልጁን ማምጣት አለብን ምናምን ብለህ ሊሆን ይችላል። ግን ደግሞ ይሄ መንገድ ልክ አይደለም። እንዴት ብትለኝ እዛች ጋር በቃ የሚታመን ነገር ነው። አሁን እኛ እነሱ እየተከራከሩ ወይም ደግሞ ሌላ ነገር ተወርቶ ሰምተው ቆይተው ልክኛ ስንሄድ ደግሞ ነገሩን አውቀው ያገኑብናል። ይሄው መጡ ምናምን ብለው ነው ሆን ብለው ነገሩን የሚያጋግሩት። እኔ የምሬ ነው እግዚአብሔር እናንተ ባትሄዱ እኔ እሄዳለሁ። ግን ደግሞ ምክንያቱም ትናንትና ነገር ላይ ማንም ሰው ይዞር ከፈለገ ማንም ሰው የፈለገውን ማሰብ ይችላል፣ የፈለገው ነገር ማድረግ ይችላል። ገብቶሻል አይደል? ግን ደግሞ እኔ አይምሮዬ ላይ ልክ ነኝ ብዬ ማስበው ነገር ከማድረግ ወደኋላ አለም። ገብቶሃል? እኔ አሁንም ቢሆን እናንተ እምቢ ብትሉኝ ቡታዛሬ ሄጄ ይዤ እወጣለሁ ልጁን። ገብቶሻል? ነው እንደዛ አይደለም። ይኸውልህ ነገሮችን ማለት ነው እንዴት ብዬ ላስረዳ? አንተ ብቻህን እንድትጋፈጥ አልፈልግም። ማንም ከፈለጋችሁ እንደዛ አይደለም። ይኸውልህ ማንም ምንም ሊያስብ ይችላል። እኔም ለማንም ግዳይ ሰጠኝ እውነቱን ስነግርህ። እስከዛሬ ምንም ሳይመስለኝ ነገሮችን እየተጋፈጥኩኝ የቆየሁት ምንም ስላልመሰለኝና ነገሮችን በራሴ መንገድ እንዴት አድርጌ መወጣት እንዳለብኝ ስለማውቅ ነው። ነገር ግን አሁን ያሉት የሄደው ነገሩ የደረሰው ጋሽዬና አብዬ ጋር ነው። እነሱን ላለማስከፋት እነሱን በማክበር እንደገና ደግሞ የተወራው ነገር በቃ ልክ ነው የሚል እሳቤ እንዳይኖራቸው በማሰብ ነው እንጂ የቀረውት። እኔም እኮ ከመሄድ ወደ ኋላ የሚከለክለኝ ምንም ነገር አልነበረም። ይዩት ለምን ከመሄድ ምናምን እንደውም ማለት ነው ይዩት በቃ ይሄው ያለውን ነገር ማለት ነው። ኖ አይደለም እዛው እኔ ተረድቼሻለሁ። አብርሃም ማለት እዛ መሆኑ ብዙ ነገር እውነታን ያጋልጣል። ይሄው 15 ቀንም 3 ቀንም 4 ቀንም ያስቀምጡትና እዛ ከዛ በኋላ አብርሃም እውነትም እዛ ተሽሎት ወይ የሆነ ነገር ተሽሎት ታሞ አይደለም ግን በቃ ይሆናል። ታመመ እኮ ሲጀምር 5ቱንም ቀን በተከታታይ ሐኪም ቤት እየሄደን እያዩ ነው አይደለ? እንዴት ነው ስትረስ ነበረበት። ከዛ ነፃ ሆኗል። አሁን ኦልሬዲ እንደዛ ነው ያሉት ሐኪሞቹም ማስረጃ ሰጥተውናል። እንደውም በጭንቀት የተነሳ ሰው ሌላ ነገር ይያዛል ብሎ ያስባል። ደም ግፊት ምናምን ብዙ ነገር ይዛል። ይሄ ሁሉ የለበትም። አንዲት ቅንጣት በሽታ የለበትም ልጁ ላይ እነሱ ናቸው በሽተኞች የሆኑት። ገባ? ያው ማለት መተባበር ስላልቻላችሁ በጣም ነው ማዝነው። ምክንያቱም በቃ አይ ከዚህ በላይ ምንም አልፈልግም። ጊዜ መግደል አልፈልግም። እሺ አዳምጠኝ። አሁን እኔ እናንተን ብንነግራቸው ሊረዱን እንዴት ነው ሊሰሙን ይችላሉ። ግን ደግሞ ሌላ ነገር ተነግሯቸው ሌላ ነገር ሰምተው ሌላ ነገር ተሞልተው ነጋሽዬ ገባ ሲሄዱ አንተ ስትሄድ በቃ ልክ ነው ብለው እንዲያስቡ ነው የምታረጋቸው። ለምን ሌላ ራስ ወጣቱን አለ ኤፍሬም ሰማኝ እነሱን የምናስረዳው እንደገና ደግሞ አንተን ለማስረዳት ሌላ ኤነርጂ እና ባክል ሌላ አንድ አጠገባችን ያለ ነው። የሆነ ነገር ለመፍጠር እንግባባ። ምክንያቱም አብርሃም ነው ግዴታ እዚህ መምጣት አለበት። ገብቷል? ቤት ነው መሆን ያለበት። ስለዚህ በቃ አመሰግናለሁ። አይ አብርሃም ልጅ መጣ እንደሱ አይደለም። ኤፋ በፈጣሪ ምንድን ነው የሚሻለው? ሻውን ምንድን ነው ማድረግ ያለብኝ? እኔ ግራ ገባኝ እኮ እንዴ። እሺ እንዴት ብዬ ነው ይሄን ነገር ማስረዳት የምችለው ለይፋ እንኳን? ኧረ በፈጣሪ ስም እንዴት ነው ይሄን ነገር ላስረዳ የምችለው? እያንገላታንህ አይደለም። መጀመሪያ እኛ መግባባት ሳንችል ሄደን እዛች ጋር አንተ የሆነ ጉዳት ደርሶበት ብትመጣ እኮ ጸጸቱ ለእኛም ነው። ለምንድን ነው ብቻህን አንተ እንደዚህ ነገር የምትጋፈጠው? አለሁልህ አለች አይደለ ሩታ? ስማት እሷን እኛ በቃ ተነጋግረን እንወስን እንጂ አንተ እንደዚህ ስላልክ ደግሞ ከእነ ሲጀመር መሄድ ልክ አይደለም። ይፋ ማመን አለብህ ይሄንን አሁን መሄድ በዚህ ሰዓት መሄድ ጭራሽ ገና ከመሄዱ አንድ ቀን ገና ሳይውል ሳይድር እንዴት ነው እንዲህ የምናደርገው ነው የሚሉት። ትናንትና ነው ሄደው ገና ዛሬ በድጋሚ ብንሄድባቸው አንድ ቀን ሳይውል ሳይድር እንዴት እንደዚህ ታደርጋላችሁ የሚል ሀሳብ ነው የሚመጣባቸው። ገብቶሃል? በቃ ነገሮች እነሱ የሚያደርጉት ነገር ልክ እንደሆነ ነው የሚያስቡት። መሄዳችን ልክ አይደለም። ይፋ እኔ እነሱ ጭንቅላት ስለማውቀው ነው። ገብቶሻል? እኔስ መሽጣ እዛች ጋር ያሉት ጭንቅላት አውቃለሁ። ሄርሜላንም ሊጠሯት ይችላሉ። የሰማሽኝ ነው። ሄርሜላም ብታዘራ ልትሄድ ትችላለች። ስለዚህ እዩ እኔ ለምን ማሰብ አንተ ልትረዳካቻልክ ማን ይረዳ? ስማኝ ቆይ ማለም ይኸውልህ ስማኝ ገብቶሃል? አብርሃም በዚህ እስከሚመጣ ከጠበቅነው ነገራቶች ሁሉም ነገር ተበላሽቶ እየጠበቅን ያለ ነው። ገብቶሃል? ሄርሜላ እዛ ልትሄድ ትችላለች። ብዙ ነገር ሊፈጠሩ ይችላሉ። ያ ነገር ግን ከመፈጠሩ በፊት
እኛ ቀድመን ቦታው ላይ ቡታጀራ ላይ እኛ ቀድመን ከተገኘን ሁሉም ነገር ሰላም ይሆናል። እኛ ደግሞ